አላቀው አንብምዲው አላቀም ከየት አባቱ እንደመጣ አላቀም ይቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ ግን እንግዲህ ከጥቂት ሰዓታት በፊትም ታዋቂው ደራሲ እና የስነ ጽሁፍ መምህር በድሉ ዋቅጂራ ሰሞኑን በማህበራዊ ሚዲያ ቲክቶክ ላይ ሰግጥ ወይም በብልግና እና አላዋቂ ታዋቂ ለሆኑ ግለሰቦች የተዘጋጀ የሽልማት መርሃ ግብር ሰግጥ ፈምስ በሚል የተዘጋጀ ሀገራዊ የጉዞ ዘመቻ አጥብቀው ተቃውመዋል። ደራሲው ይህንን ክስተት የሀገራዊ እና ማህበራዊ ውድቀት ይፋ አዋጅ ሲሉ ጠርተውታል። በድሉ ዋቅጂራ ባሰራጩት ጽሁፍም እንደ ሰመረ ባሪያው እና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርና ድፍረትን ንቀትንም መለያቸው ያደረጉ ግለሰቦችን በመኪና እና በገንዘብ መሸለም በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ገልጸዋል። ደራሲውም በተለያዩ አንጋፋ አርቲስቶች ሰራዊት ፍቅሬ ሰግጥ ፈምስ የተሰኙ ሀገራዊ ዘመቻ ለመምራት ጋዜጣዊ መግለጫ መስጠቱን ሲመለከቱ በእጅጉኑ መደንገጣቸውን እና እንቅልፍ እንደነሳቸው ገልጸዋል። እንግዲህ በዚህ ጉዳይ ላይም አዶናይ መልእክትን አስተላልፏል። እኛም መልእክት ያስተላለፈበትን ቪዲዮ ይዘንላችኋል። ቪዲዮውን እስከ መጨረሻው ይከታተሉ። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ይጀምሩ። ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። በጣም ኃይለኛ ደጋፊ ያለ ከዚህ ሐሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሐሳብ ወዳችኋለሁ፣ የሁላችንም ሐሳብ ነው። ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ? እድል እንድትሰጡኝ እንድትረዱኝ እፈልጋለሁ። ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ እኔ ከካናዳ ስመጣ በብዙ ችግር አልፌ ነው የመጣሁት። የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በጣም አይናፋር ነበርኩኝ። ዝቅተኝነት፣ የበታችነት የሚሰማኝ ሰው አስደሳች ነበርኩኝ። ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው። ወደ ኢትዮጵያ ስመጣ እንግዲህ ከህቴ ጋር ነው ያረፍኩት which is ምንጣፏ ላይ ማለት ነው። እሷ አልጋዬ ልስጥህ እባክህ እያለችኝ ግን ምንጣፏ ላይ ነው ያረፍኩት። ለ7 አመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም። እና ቁጭ እያሰብኩትና እኔ ለምንድን ነው የምሰቃየውልኝ? ለምንድን ነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ? ለምንድን ነው የምፈራው? ለምንድን ነው የማፍረው? ለምንድን ነው የምደበቀው? ለምንድን ነው ወደ ምፈልግበት ደረጃ በቀጥ ብዬ የማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ። because ሁሌም እንዲሳካልኝ ሞክራለሁ፣ እነሳለሁ፣ ግን ወድቃለሁ፣ እፈራለሁ፣ እሸሻለሁ፣ እደበቃለሁ። ገባችሁ አይደል? እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው? አንደኛ ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው። ውስጤ ላይ የተቀበረ እሺ ባይነት አለ። በቃ ሁሌም መስማማት በምፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበር። እንግዲህ አዶናይ የተናገረውን በቪዲዮ እንደተመለከታችሁት ነው። እኔ በህይወቴ ፈሪ ነበርኩኝ። ደግሞም እጅጉኑ ከመፈራው ነገር አንዱ የሰው አይን ነበረ። እኔም ሁሌም ለራሴ የምለው ነገር ሰዎች እኔን አይተው ቢነክፉኝስ ቢሰድቡኝስ በማለት ለፍርሃቴ መልስን እሰጥ ነበረ። በጣም ከብዙ ፍርሃቶቼ ለማለፍ እጅጉኑ ለፍቻለሁ። በካናዳ ስኖር ያልሞከርኩት መንገድ አልነበረም። እጅጉኑ ለፍቻለሁ። ነገር ግን በመጨረሻ ሊሳካልኝ እና ቀድሞም ከነበርኩበት ፍርሃትና አትችልም ከሚለው ስሜት የተላቀቁት ሰግጥ በሚለው ቃል ነው። እኔ ለረጅም ጊዜ ሰግጥ የሚለውን ቃል አላውቀውም ነበር። ነገር ግን አሁን ላይ ህይወቴን የቀየረው ይሄ ቃል ነው። ብዙ ሰዎች በዚህ ቃል ልቀሰቀስ ችያለሁ። እኔ ይህንን ቃል ስጠቀም ለብዙ ሰዎች መነሳት ይሆናል ብዬ አላሰብኩም ነበር። እናም አሁን ላይ ትላንትና የነበረኝን ፍርሃት፣ ጭንቀት የሸፈነልኝ ይሄ ቃል ነው፣ ሰግጥ የሚለው ቃል። ታዲያ ውድ የጉዞ ቤተሰብ በዚህ ሐሳብ ላይ ምን ትላላችሁ? ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። ለጉዞ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውንም ከወደዳችሁት ላይክ እና ሼር እንዳይረሳ። መረጃ በፍጥነት እንዲደርሳችሁ የደውል ምልክትን መጫን አይዘንጉ። እኛ በሌላ መረጃ እስክንመለስ ድረስ ቸር ሰንብቱ።